እሺ ሻዲያ መያዝ የፈለኩት እኔ ነኝ። ኦኬ ጥያቄ ካለ ጥያቄን አቅርብና አንዳንድ ማወቅ የምትፈልገው ካልሆነ ግን እኔ ጥያቄ ጠይቃለሁ። እንዴት ወደዚህ ነገር ላይ አነሳሰ ተርኒንግ ፖይንት ምንድነው የሚለውን ጠይቃለሁ። ካልሆነ ግን መጀመሪያ ጥያቄ ጠይቅ። እሺ ወደዚህ መመለስ የፈለኩበት ምክንያት በጓደኛ ግፊት ወይም በሌላ እንትን አይደለም። የድሬዳዋ ተወላጅ ነኝ። ኑሮዬም ውሎዬም ጓደኞቼም ቤተሰቦቼም እንዳለ እስልምና ላይ ነው ያሉት። እኔ ግን አባቴ ክርስቲያን ስለነበረ ከእሱ ተከትዬ ነበረ ክርስትናን እንትን ያልኩት። ግን ደግሞ ክርስትና እምነትም ውስጥ ያለው ብዙ ለዛ ፍላጎት የለኝም። በምሰማቸው በማያቸው ነገሮች ብዙም አላምንባቸውም እና እኔን ግራ ሊያጋቡኝ የሚችሉ በጣም ብዙ አይነት ጥያቄዎች ነበሩ። እነዛን ጥያቄዎች ሊመልስልኝ የሚችል ነገር ስላላገኘሁ እንደዚሁ ትቼው ነበረ። ከዛም ህይወት ወደ ሶልጀር ህይወት አስገብታኝ ነበር። ወታደር ነኝ እና አሁን ላይ ደግሞ ከውትድርናው እዚሁ በአዲስ አበባ ላይ ነው እየሰራ ያለሁትኝ እና ከግንባር ተመልሼ ከህዋት ውጊያ ጀምሮ ብዙ አይነት ስቃዮችን አሳልፌያለሁ። ግን አሁን ላይ በእምነቴ መጽናት ፈልጋለሁ። ይህን ነገር እናቴን አማክሬያት ነበረ። እሷ ድሬዳዋ ነው ያለችው እና ይህን ነገር በአቅራቢያ የሚገኝ ውስጣዝ የሆነ ሰው ፈልግና ይህንን ነገር አድርጋለችኝ። ግን ልጄ ያምነህበት ነው ይህን ነገር ወይስ በጓደኛ በሰው ግፊ እንዳይሆን አለች። እንደዛ የሚሆን ነገር አይደለም። ይሄ ከራሴ ከውስጥ ያምኝበትና ፈልግ ይህን ነገር መረዳት ስለምፈልግ ማወቅ ስለምፈልግ ወይም ደግሞ እስልምናውን መከተል እንደምፈልግ ከራሴ ጋር ብዙ ሰዓቶችን ወስጄ መክሬበት ነው አልኳትኝ እና በአቅራቢያ የሚገኝ ውስጥ አስፈልግና እነሱ የሚሉ ነገር አድርግ ብላኝ ነበር። አሁን ላይ ደግሞ አጠገብ ያለውን ጓደኛዬን ሳማክረው ወደ እናንተ መርቶኛልና ምን ማድረግ እንዳለብኝና አሁን ወደ እስልምና መግባት እንዴት እንደምችል ያለው ነገር ብታስረዳ። ኦኬ አይ ጥሩ ጥያቄ ነው የጠየቀው። እኛ ዋናው ነገር አንድ ሰው ወደ ዲኑል ኢስላም ለመግባት ከፈለገ የሚያደርገው ነገር ምንድነው? ላኢላሃ ኢለላህ የሚለውን ቃል ይላል ማለት ነው። ላኢላሃ ኢለላህ ማለት ምን ማለት ነው ስንል ላኢላሃ ስንል በሐቅ የሚመለክ አምላክ የለም ካለም በኋላ ኢለላህ ስትል ደግሞ ከአላህ በስተቀር ማለት ነው። ከአላህ በስተቀር በሐቅ የሚመለክ አምላክ የለም። የሐቅ የአምልኮ ሐቅ የሚገባው አንድ አምላክ ብቻ ነው። ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ ብቻ ነው አምልኮ የሚገባው። እሱ አንድ አላህ፣ ከእርሱ በስተቀር ሌላ አምላክ የለም። በአንድነቱ ላይ ሁለትነት ሶስትነት የለበትም ብለን እናምናለን። በሕያውነቱ ላይ ደግሞ ሞት የለበትም። አንዴ ሞተ ተቀበረ ምናምን የሚባል ነገር የለውም። በሕያውነቱ ላይ ሞት የለበትም። በአምላክነቱ ላይ ሰውነት የለበትም። ሰው ሆነ፣ በላ፣ ጠጣ፣ ተኛ፣ ተወለደ፣ ሞተ ምናምን የሚባልም ነገር የለበትም። በሕያውነቱ ላይ ደግሞ ሞት የለበትም። ሰዎች መተው ገደሉት እንትን ምናምን የሚባል ነገር የለም። በሕያውነቱ ላይ ሞት የለበትም። በጥበቃው ላይ እንቅልፍ የለበትም። ተኝቶ ፍጡሮቹ ቀሰቀሱት ምናምን የሚባል ነገር የለም። በሕያውነቱ ላይ ሞት የለበትም። በጥበቃው ላይ እንቅልፍ የለበትም እንዳልኩ ነው። በኃያልነቱ ላይ ደግሞ ድካም የለበትም። ደከመ፣ ጉድጓድ አጠገብ ቁጭ አለ ምናምን ነገር የሚባል ነገር አይደለም። ፈጣሪ ከእንደዚህ አይነት ከነውርና ጎደሎ ባህሪ የጠራ ነው ብለን ነው የምናምነው። ይህን አንድ አምላክ በብቸኝነት ማምለክ ፈልጋለሁ ሲል አንድ ሰው ይህን አንድ አምላክ በፋይናል ሜሴንጀር ወይም የመጨረሻ መልእክተኛ መጥቷል። ያ ረሱል ሰለላሁ ዐለይሂ ወሰለም ናቸው። ከእሳቸው በኋላ የሚመጣ ነቢይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ ስለሌለ እሳቸው ኦንቶሎጂካሊ ሰው ናቸው። እንደኔና እንዳንተ መልአክ አይደሉም፣ አምላክም አይደሉም። ከሰው ያለፈ ነገር የላቸውም በምንነታቸው። ኦንቶሎጂካሊ ጾታቸው ወንድ ነው፣ ሰው ናቸው። ነገር ግን በማንነት ከኔና ካንተ ይለያሉ። ሜታፊዚካሊ ማለት ነው። እሳቸው ነብይ ናቸው፣ መልእክተኛ ናቸው። ቁርአን በእሳቸው አማካኝነት ነው የወረደው። ለዓለማት የተላኩ መልእክተኛ ናቸው። ስለዚህ አላህ በቁርአን ውስጥ እና በእሳቸው በራሳቸው በሐዲስ ውስጥ ስለእሳቸው ያጸደቁትን ነገር ተቀበለን መልእክተኛና ነብይ ናቸው ብለን እንቀበላለን ማለት ነው። ስለዚህ አንተ ላኢላሃ ኢለላህ ስትል ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብለህ ካመንክ፣ ነቢዩ መሐመድም የእርሱ ባሪያና መልእክተኛ ነው፣ ቁርአን ያላህ ንግግር ነው፣ ቁርአን በረሱል ሰለላሁ ዐለይሂ ወሰለም ላይ የወረደ ያላህ ንግግር ነው ብለህ ካመንክ ሙስሊም መሆን ትችላለህ ማለት ነው። ያን ለመሆን ደግሞ ቃለ ምስክርነት ትሰጣለህ ማለት ነው። በልብ አምነህ በአፍህ በሕዝብ ፊት ትመሰክራለህ ያ እውነት መሆኑ ማለት ነው። ያንን ስትመሰክር በልብ አምነህ በአፍህ ስትመሰክር ያኔ ሙስሊም ትባላለህ ማለት ነው። ይሄ ነው ያለው ነገር። ጥያቄ ካለ ጠይቀኝ። ኦኬ እሺ፣ ያልከውን ነገር ተረድቻለሁ። አሁን ሻሃዳውን ለመያዝ ማድረግ የሚጠበቅብኝ ነገር ምንድን ነው?
ያንተ ፈቃደኝነት ማለት ነው። ያንተ ፍሪ ዊል ሻሃዳ ስትይዝ ወደ እስልምና ስትመጣ ከሶስት ነገር ነፃ መሆን አለብህ። ራሱ ተገደ መስለም አትችልም፣ የተከለከለ ነው። ሰው አስገድዶ ምናምን ከሆነ ተቀባይነት የለውም። ሁለተኛ ለተቃራኒ ጾታ ብለው ከሰለምክም እንደዚሁ ተቀባይነት የለውም። ሶስተኛ ለጥቅም ብሎ የሰለመን ሰው ተቀባይነት የለውም። ከነዚህ ከሶስቱ ነፃ መሆንን ራስን ፈትሽ። ከዛ ከሶስቱም ነፃ ነኝ የሚል ነገር ካለ ከዛ በኋላ ወደ እና ፈቅደ መሆኑን ራስህ ትመሰክርና ከዛ ወደ እስላም ትገባለህ ማለት ነው። ይሄ ነው ያለው ትምህርት። እኔ ከሶስቱም ነገር ንጹህ ነኝ ማለት ከሶስቱም ነገር የለሁበትም። በሙሉ እምነትና በሙሉ ልብ ነው ይህን ነገር ለመቀበል ዝግጁ ነው። ስለዚህ እኔ የምለውን ነገር ተከትለትና ከዛ በኋላ ኢንሻላህ እንትን ትላለህ ማለት ነው። እኔ የምለውን ተከትለህ ትላለህ። ስጨርስ እኔ የምለውን ከተከተልክ በኋላ ጊዜ ሲኖር ሻወር ውሰድ። እሺ፣ ታጠብ። እሺ፣ እኔ የምለውን ተከትለህ በል። አሽሀዱ ላኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። እኔ ከአላህ በስተቀር በሀቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ መሰክራለሁ። እኔ ነቢዩ መሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ አልሐምዱሊላህ። እንግዲህ ከዛሬ ጀምሮ ሙስሊም ወንድማችን ሆነሃል። ላኢላሃ ኢለላህ የሚለውን ሻሃደተይን በማለት ወደ ዲኑል ኢስላም ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ነህ። ይህን አንድ አምላክ ከኛ ጋር በብቸኝነት እንድታመልክ እንፈልጋለን። ጀነት ሰፊ ነው። እኛም ስስታሞች አይደለንም። ያለንን ተካፍለን እንብላ ነው ያልነው። እኛ ያገኘነውን ህይወት፣ እኛ የቀመስነውን ህይወት በዱንያ ላይ ያለውንም አብረን እንኑር። አብረን መልካም ህይወትን እስልምናን አጠቃላይ ህይወት ዘይቤ ነው ብለን እናምናለን። እናጣጥመው። መንፈሳዊ ነገር አለው። ማህበራዊ፣ ኢኮኖሚያና ፖለቲካዊ ሴቲንግ እና ፍሎቶች አሉት። በዱንያም ላይ የምንጠቀምበትም ነው፣ በአኼራ ላይ የምንጠቀምበት ነው። ትምህርቱም አስተምሮቱም ኑሮ ማለት ነው። ለዕለት ተዕለት የምትኖረው ህይወት ነው እንጂ በቃላት ተጀምሮ በቃላት የሚያልቅ አይደለም። እስልምና ጋር ማለት ዝም ብሎ ፊሎሶፊካል ብቻ አይደለም፣ ህይወትም ነው፣ የምትኖርበት ህይወትም ነው። እና ወደዚህ ህይወት ስለተቀላቀልክ እኛ ደስ ብሎናል። አልሐምዱሊላህ። ከዛሬ ጀምሮ ሙስሊም ነህ። ላኢላሃ ኢለላህ የሚለውን ገመድ ይዘሃል። ተንጠልጥለህ ከገደል አፋፉ ላይ የነበርከው ተንጠልጥለህ ወጥተሃል ማለት። ገደሉ ጀሃነም ነው፣ አላህ ከጀሃነም ይጠብቀን። አፋፉ ግን ወደዛ የሚያስገባ ነገር አለው። ኩፍር፣ ሽርክ ምናምን የሚባሉ አሉ። ከነዚህ አይነት ነገር ተንጠልጥለው ሰዎች የሚወጡት ገመዱን ሲይዙ ነው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው። ያላን ገመድ ያዙ ይልና ከዛ በኋላ በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷ ማዳናችሁ ነው የሚለው። ስለ ሙሚን ሲናገር ማለት ነው፣ ስለ ምዕመናን ሲናገር ማለት ነው። ስለዚህ አሁን ከዛሬ ጀምሮ አንተ ከአፋፉ ድናሃል ማለት ነው። ሱረቱ ሙሚኑ ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። ስለዚህ ይሄንን የመዳን ትምህርት የሳሊቬሽን ትምህርት ዛሬ አይተው ተቀብለህ እንግዲህ ጽናት ያስፈልገዋል። እስቲቃማ ያዙ ነው የሚለው አላህ። ገመዱን እስከ መጨረሻው ድረስ ያዝ። ገመዱ ካመለጠ ገደል ነው ያለው፣ ታች ያለው በጣም አደገኛ ገደል አለና ከገደሉ ላይ ገመድ ተሰጥቶ ከገደሉ አፋፍ ላይ ተንጠልጥለህ ወጥተሃል። ማሻአላህ አልሐምዱሊላህ። ይሄን ይመስላል። በጣም አመሰግናለሁ። ማነው ስሙ? መደበኛ ስሙ? ክርስትናው በረከት ነው ስሜ። በረካ እንበልህ ወይስ? ደስ ይለኛል። በረካ ተብለሃል ማለት ነው። በጣም አመሰግናለሁ። በረከት ያው ነው። መታወቂያ ላይ ስምን መቀየር አይጠበቅብህም። ለምን? በረከት የሐራም ስም አይደለም። ኖርማል በረከት ነው። ቁርአን ላይም በረከት የሚል ቃል ብዙ ቦታ ላይ አለ፣ በአማርኛችን ላይ የቁርአን ትርጉም ላይ ግን ያው ለመግባባት ያክል በረካ በሚለው ስም ከኛ ጋር ስትመጣ በረካ በሚለው ስም ትመጣለህ ማለት ነው ኢንሻአላህ።
በጣም አመሰግናለሁ ኡስታዝ። ሰላም አለይኩም። ሙባረክ። እሺ ሙባረክ። ሶሪ ቃል በቃል ነው። በረከትና ሙባረክና በረካ ይለያያል። በረከት በነገራችን ላይ በአረብኛ በረካ ማለት በረከት ማለት ነው። በረከት የወንድም ስም ይሆናል። ከዛ አንጻር አስብ ቢሆኑ ግን የተባረከ ማለት ደግሞ ሙባረክ ነው። ሙባረክ ማለት ነው። በረካ ቡርክትም መሆን ይችላል፣ የተባረከችም መሆን ይችላል። በወንድ በኩል ሙባረክ በሚለው ነገር ያዘው ማለት ነው። ሶሪ ቀላቀልኩኝ። ሙባረክ ማለት የተባረከ ማለት ነው። በረከት ማለት ደግሞ ሰብስታንቲቭ ሲሆን ነው እና ሙባረክ በሚለው አስተካክለው ወንድማችን። ስላረማችሁኝ አመሰግናለሁ ሰዎች ማለት ነው። ጀዛኩሙላህ ኸይረን ጀዛ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልጁን ውስጥ ገብቻ ያየሁትና ትግራይ ውስጥ ያለ ልጅ ይመስለኛል። እዛ ከሆነ እኛ ሃንድል ማድረግ እንችላለን። ከሶላት ጀምሮ ያለው ነገር